ክርስቶስ አባቴ ሰላም እንዴት ነው? አለን ይመስገን ሰላም ነው አለ አልሐምዱሊላህ። እስቲ ያቀላ ና ቁርአን የመጣ ሆነ አይደል? እንዴስ ከዚያ በፊት መጽሐፍ ነበር? እስልምና ትክክለኛ መሆኑ ሃይማኖቱን የሚያስረዳ መጽሐፍ ነበር? እሺ አምላክ በየትኛውም ጊዜ ያናግራል ነብያቶችን ብለህ ታምናለህ ወይንስ አያናግርም? ያናግራል። ስለዚህ በመጨረሻ ዘመን ነብይ ሰለላሁ ዐለይሂ ወሰለም አናገራቸውና ያለፈውን ዘመን ሁሉ አስተምህሮ ነገራቸው። የአብርሃም የይስሐቅ የያዕቆብን አስተምህሮ ተረከላቸው። በዚያ ውስጥ አብርሃም ሙስሊም እንደነበር፣ ይስሐቅ እና ያዕቆብ እና ሐዋርያቶች እነ ሙሴና ተከታዮቻቸው ሙስሊሞች እንደነበሩ ይናገራል። ከዚያ በፊት እስልምና ምን ይታወቅ ነበር? ከነብዩ መሐመድ በፊት እኮ እስልምና ሲጀመር እንኳን በመጽሐፍ ይቅርና በፈታሪክ ራሱ እኮ እንደሌለ ያሳያል። ቁርአን የመጣ በታሪክ ነው። አፈታሪክ ምንድን ነው? እንደ አፈታሪክን ለማስረጃነት የሚያቀርብ ህዝብ አረንቁ በፈጠራችሁ መቼም የምትረቁት መቼም የምትለሱ አፈታሪክ ማስረጃ አይሆንም። ስለ እምነት እስልምና የሚባል ከዚያ በፊት ይታወቃል። ከአዳምጥ አንድ ጊዜ ከአዳምጥ ውይይት ነው የምትፈልገው? ጥያቄ ምረጥ። አይ እኔ ማወቅ ነው የምፈልግና ማወቅ ከሆነ የምትፈልገው ጠይቅና ከዚያን መልስልህ። መቼ ይታወቃል እስልምና? በአፈ ታሪክስ ይህ ፉከራና ቀረርቶ ተረት ዘው ለአያቶቻችሁ ተውትና አሁን እውቀት ባለቤቶች ከሆኑ ከሙስሊሞች ፊት ነው ያላችሁት። ጠይቁና ማስረጃን ስሙ። ከዚያ በኋላ ስለ እምነታችሁም በማስረጃ ታወራላችሁ። መልሱን አዳምጥ። እሺ እንግዲህ አምላክ አላህ ሱብሓነሁ ወተዓላ በየትኛውም ዘመን ላይ ነብያትን አስነስቶ ያናግራቸው፣ ቃሉን ይገልጥላቸው ነበር። የዛኔም ስላለፉት ትውልዶች ሁሉ ይነግራቸዋል። ለምሳሌ ሙሴን ባስነሳ ጊዜ ከሙሴ በፊት የነበሩ እና አብርሃም እና ይስሐቅ ያዕቆብን የእነሱን ታሪክ ምን እንደነበር መንገዳቸው ተረከለት። በዚያ ዘመን የነበሩ ሰዎች አይ ሙሴ ከአንተ በፊት አምላክ አይታወቅም ነበር፣ ከአንተ በፊት የነበረ መጽሐፍ ካላመጣህ አናቀህም፣ እኛ አንቀበልህም አላሉትም ነበር። አያስኬድም እንደዚህ። ምክንያቱም ሙሴ አይደለም ተናጋሪው፣ አምላክ ነው የገለጠለት። በነቢዩ ሰለላሁ ዐለይሂ ወሰለም ዘመንም ልክ እንዲሁ፣ በመሲሁም ዘመን ልክ እንዲሁ ስለመሲሁ ስላለፉት ዘመናት ይነግረዋል። ቦታቸዋል አይደል? ስለዚህ በነቢያችን ሰለላሁ ዐለይሂ ወሰለም ላይ የመጨረሻውን ግልጠተ መለኮት ቁርአንን በሰጣቸው ጊዜ ስለቀደሙት ነቢያት ሁሉ መንገድ ገለጠላቸው፣ መንገዳቸው ምን እንደነበር። ያ ነው ያለ ነቢያት ሲናገር የነበረ አምላክ ነው አሁንም በእርሳቸው ላይ የተናገረው ማስረጃ። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድ። ሙሐመድ ሆይ ወደ ኑህና ከእርሱ በኋላ ወደ ተላኩ ነቢያቶች ቃሌን ስገልጥ እንደነበረው እነሆ ዛሬ ደግሞ ለአንተ ገለጥኩልህ ብሎ ይናገራል። አየህ አይደለ? ወደ ማን ለምሳሌ ከተባለ ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወአዩብ ወዩሱፍ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ወደ አብርሃም፣ ወደ ኢስማዒል፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ ሃሩን፣ ወደ ክርስቶስ፣ ወደ እነዚህ ሁሉ ራእይ ሳወርድላቸው የነበርኩት አምላክ እያለ ይናገራል። አየህ፣ ያ ነው ዛሬም የተናገራቸው ነቢያችን ሰለላሁ ዐለይሂ ወሰለም። አሁን እናንተ እምነታችን ክርስትና ብላችሁ ታምናላችሁ፣ ይህንንም አምላክና ነቢያቶች ያውቁታል ብላችሁ ታምናላችሁ። ግን በያዛችሁት መጽሐፍ ላይ አለ ወይ ብለን ስናይ የለም። እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ነቢያትን አላዘዘም። አንድም ነቢይ ክርስቲያን ሁኑም አላለም። ነገር ግን ወደ ቁርአን ስትመጡ ጊዜ የነቢያትን መንገድ ሁሉ ጠብቋል። ነቢያቶች ቃል በቃል ሙስሊሞች ሁኑ ብሎ አዘዋል። ልክ እንዲሁ ደግሞ አምላክ አላህ ሱብሓነሁ ወተዓላ ሙስሊሞች ሁኑ ብሎ አዟል ማለት ነው። ይሄን ይመስላል። ማስረጃው የማይከፈለክ የተናገርኩትን ሁሉ አሳያለሁ። ወሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ከብዙ ጊዜ በኋላ ዛሬ አገኘሁ ሼህ። አይ መርሐባ። አቂዳ ነክ ጥያቄ ነበርና የኔ ለዛ ነው ለመጠየቅ ፈልጌ። ጥያቄ ምንድን ነው? የሆነ ጓደኛ ነበርና የሆነ ልጅ በጣም ይወዳት ነበርና ማለት ያው የሆነ ሲህር ምናምን ማረግ ፈልጎ ሆነ ጠንቋይ ጋር ምናምን ሄዶ ያው ግን ሲህሩ ምናምን ያደረገው ነገር አልተሳካለትም እና ከዛ ወዲያው ሶላትን መስገድ ምናምን አቁሞ ምናምን እስኪ ረመዳን ሲመጣ ይሄን መሆነ ነው ምናምን ማሰግደው ምናምን ስለው ያለው ሁኔታ ይሄ ነው ሲጠይቅልኝ ምናምን ብሎኝ ለመጠየቅ ነው። እና ምንድነው ከፋራው? ምን ማድረግ አለበት የሰውዬ? ቢቶብትስ እንዴት ነው አላህ ሱብሃነሁ ወተዓላ ተው ይቀበለዋል ወይና
ያው ስራን ስለሚያጥብ ሽርክ ያለፈው ስራ ሁሉ ባጢል ሆኗል፣ ታጥቧል፣ ከዚህ በኋላ ምንም ተስፋ የለኝ ምናምን እያለ ያለው ሁኔታ እንድታብራራልን ነበር። እና ምን ማድረግ አለበት ይሄ ሰው? ጥያቄው ምንድን ነው? አንዴ ድገመው፣ በደንብ አልሰማሁም። ጓደኛዬ ነበር ኡስታዝ። እሺ። እና ልጅቱን ወዳት ነበርና እሷ ደግሞ አትወደውም ነበር እና ሲህር ለማስደረግ ጠንቋይ ጋር ሄዶ ነገር ግን ያደረገው ሲህር ልጅቱ ላይ ምንም አይነት ዷር ነገር ማለት ጉዳት አላደረሰባትም። እሱ ደግሞ ከዛን ወዲህ በቃ ራሱን እየወቀሰ ነው ያለው። በቃ ሶላት ምናምን አቁሟል፣ መስጊድ አቁሟል፣ ሁሉንም በቃ እስላማዊ ተግባራቶችን አቁሟል። በምንድነው ምክንያት ብዬ ስጠይቀው ጥብቅ አድርጌ ይሄን ነገር ስላደረኩኝ ስራዬ ሁሉ ከንቱ ስለሆነ ከአሁን በኋላ ምንም ብሰራ አላህ ስለማይቀበለኝ ሶላትም አልሰግድም ምናምን ብያቆምኩበት ነው። እዛ ማድረግ የለበትም። አላህ ሱብሓነሁ ወተዓላ ኢነላሃ የግፊሩ ዙኑበ ጀሚዓ ብሏል። እኔ ወንጀሎችን ሁሉ እምራለሁ ብሎ ተናግሯል። ሰውየው በህይወት እስካለ ድረስ ወደ አላህ ከተመለሰ አላህ ይምረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል ብለው ተናግረዋል። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ዩገርግር አሉ። አላህ የባሪያውን ንስሐ ይቀበለዋል ጣረሞት ላይ እስካልደረሰ ድረስ ሰውየው ብሎ ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ባቡ ተውበቲ መፍቱሕ ሐታ ተጥለዕ ሸምሱ ሚን መግሪቢሃ የንስሐ በር ክፍት ነች አሉ ነቢ ሰለላሁ ዐለይሂ ወሰለም። ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ እስከ ቂያማ ቀን ድረስ ማለት ነው። ስለዚህ ይህን ሰው ወደ አላህ እጅ መሸሽ ያለበት ተውበት አድርጎ ወደ አላህ መመለስ አለበት እንጂ ማቋረጥና በዛው መሸሽ የለበትም። አይ ጀዛከላህ ኸይረን ወኸይረን ጀዛ። እሱ እንዴት ነው? ሰላም ነው አላ አልሐምዱሊላህ። እሺ እስልምና የነቢያት ሃይማኖት ነው ስትል አሁን ሰምቻለሁና ኦረላይኖች መቼ እንደተፈጠሩ ለምን ዓላማ እንደተፈጠሩና ኦረላይኖች አሁን የት እንደሚኖሩ የተናገረ ነብይ አለ? ስለ ሁረል ዐይን ነው ጥያቄ? ስለ እስልምና ሃይማኖት የነቢያት ሃይማኖት መሆኑ? እስልምና የነቢያት ሃይማኖት ከሆነ ነቢያት ትምህርቱን ያስተምራሉ አይደል? የእስልምናን ትምህርት የእስልምና ትምህርት ሲባል ምን ማለት ነው? እናንተ የምትቀበሉትን ትምህርት ሁሉ ካልተቀበሉ ሙስሊም ይባላሉ እነሱ። አሁን ጥያቄ እየቀያየርሽ ነው ስትያዥ። የእስልምና ትምህርት ማለት ምን ማለት ነው? የእስልምና ትምህርት ማለት ነው። የእስልምና ትምህርት ማለት ነው። እሺ እስልምና ማለት ዝም ብሎ ስም አይደለም አይደል? ውስጡ ትምህርት አለው። እየጠየከኝ ነው? እየመለስኩልህ ነው እንጂ እስልምና ማለት እኮ በጥያቄ እየመለስኩልህ ነው። በጥያቄ ሳይሆን የእስልምናን አስተምህሮ እንድትናገር ነው የፈለግኩት። እስልምና ማለት ምን ማለት ነው? እሺ እስልምና ማለት ትምህርት ያለው እምነት ማለት ነው። ማን ነው እንደሱ ያለ? ያለ ትምህርት የሆነ እምነት ነው። ያለ ትምህርት የሆነ እምነት ነው እስልምና። እንደገና እየጠየከኝ ነው? ሲጀመር ጠይቁ ብለህ ነበር እኮ ያስገባው። አንተ እየጠየከኝ ነበር። የእስልምና ፍቺ አያውቅም። ሲጀመር መላሽ ነበርክ እኮ ጠያቂ ሆንክ፣ ተገልብጠሃል። ቆይ ጭራሽ ምን እንደሚለው ራሱ የምናገረውን አያውቀውም። ወላሂ ላዚም አሁን ላስረዳ። በቃ ቤት አድርግ፣ አዳምጥ። ምን እንደምታስረዳ አንድ ቤት አድርግ፣ ላስረዳሽ። ነቢያቶች እኮ ላስረዳ። የጠየቀውን ጥያቄ ነው መልሰህ እኮ ምንድን ነው የጠየቅኩሽ? ጥያቄውን አስፋፋል። አንድ ቤት አድርግ። ነቢያቶች ሙስሊሞች ናቸው ወይ የሚለውን አሁን ላስረዳ። እሱ አይደለም የኔ ጥያቄ። የኔ ጥያቄ እሱ አይደለም እንዴ? እሱ እኮ ነው ጥያቄ። አይደለም አልጠየቅኩም። እሱን የጠየቅኩ ስለ ኦረላይኖች ነው እንዴ? አሃ እሺ፣ አዳምጥሽ። እሱ ነው ልመልስልህ። በቃ እሱን መልስልህ። አዳምጥሽ። ሁረልዒኖች የት ነው የሚገኙት? ፑቲን ልመልስ ብለህ አትጠይቀኛ። እኔ የጠየቅኩት ኦረላይኖች ምንድን ናቸው? መቼ ተፈጠሩ? ለምንድን ነው የተፈጠሩት? ስለ እነሱ ያስተማረ ነብይ አለ ወይ? አሁን ቤት አድርግ። ስለ ሁረልዒኖች እንዳስተማሩ ነብያቶች ላስረዳ ነው። እሺ ልጆች ሁረልዒኖች የት ነው የሚገኙት? አንዴ እንዳስተምረው። ሁሉም ህፃን፣ ማንም ህፃን ሙስሊም ይሄን እንደሚመልሰው ላሳየህ። አንተ በአንተ ቤት ጥያቄ መልስ የሌለው ጥያቄ ይዘህ ሰጠው መታል አይደለ? ወላሂ ሁለት ህፃኖቹ ሲመልሱት ማንም
ሁረል ዒኖች የት ነው የሚገኙት? አንድ መልሱ። ነቢያቶች እንዳስተማሩ ጀነት አየህ አይደለ? ነቢዩላህ ዒሳ ዓለይሂ ሰላም ስለ ጀነትና ስለ ጀሃነም ጀነት ስለሚገቡና ጀሃነም ስለመግባት በዚያ ውስጥ ስለሚገኙት አስተምሯል አላስተማሩም? አስተምሯል። ኢየሱስ ካስተማረ ነው የምሰጠው። ቃል በቃል ኢየሱስ ክርስቶስ ምን አለ? ወቃለ አልመሲሑ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዓለይሂ አልጀና። ስለ ጀነት አስተማረ ኢየሱስ ክርስቶስ። እነሆ በአላህ ላይ ያጋራ ሰው ጀነትን ስለ ነቢያቶች ነው ጥያቄ አለ እኮ ነቢዩ ኢየሱስ እኮ እያነሳሁልህ ነው እንደ ምሳሌ ስለ ነቢያቶች ኢየሱስ ክርስቶስ ስለ ጀነት በእርሷ ስለሚገኘው ጸጋ ያስተማረውን ያው ማስረጃ የሰጠው ነው። ኢየሱስ ክርስቶስ ምን አለ? እነሁ መን ዩሽሪክ ቢላሂ እነሆ በአላህ ላይ ያጋራ ሰው አለ ፈቀድ ሐረመ ላሁ ዓለይሂ አልጀና አላህ ጀነትን እርም አድርጎበታል አለ። ስለ ጀነት አስተምሯል። ገብቶሃል አይደለ? ወመእዋሁ ናር መመለሻው ደግሞ እሳት ነች እያለ አስተማረ። ስለዚህ ነቢያቶች ስለ ጀነት በእርሷ ውስጥ ስለሚገኘው ጸጋ ይሄን ሁሉ አስተምሯል። ገብቶሃል አይደል? ይህን ይመስላለሽ። ጠየቁ ስለ ውረል ላይ ነው አንተ የመለስክልኝ። ኢሳ ስለ ጀነት አስተምሯል። ታልከት ውረል አይን የት ነው የሚገኙት? እኔ ስለ ውረል አይን ጠይቄ ስለ ጀነት እኮ ነው እየመለስክ ያለኸው። ውረል አይንን አስተምረዋል ወይ ነቢያት ነው ጥያቄ። እና እስኪ አሁን በቀጥታ መልስልኝ። ጀነት ውስጥ ነው የሚገኙት እነርሱ በቀጥታ ነው የመለስኩት። እኔ የጠየቅኩ ስለ ውረል አይን ነው፣ ስለ ጀነት አልጠየቅኩህም እንዴ። يلا نزلوه تحت መልስ የለም። እስልምና የነቢያት ሃይማኖት አይደለም። ሙስሊሞች ንቁ ሙስሊሞች አድሚኖች የላቸውም። ንቁ ከተበለጠላችሁ በኋላ ይሳለቃል ሁልጊዜ። ለምንድን ነው የማታወርዱት? እኔ ማውረድ አልችልም። አይቼው ተሰርቦ ለመውጣት ነው። አውቄ ነው እንደሱ ያልኩት። يلا ኦኬ ይሄን ይመስላል። እሺ ጥያቄ ያለው ካለ እንትን መጠየቅ ይችላል። ክርስቲያን ገብታችሁ ለማወቅ ጠይቁ። እኔ እናንተ በወረዳችሁበት መንገድ አልወርድም። ይሄ እንደገና ሌሎች ልጆችም አሉ። አውቄ ነው ዝም የምላችሁ። እንትን ስትሉ፣ ስትስቁ፣ ስትሳደቡ፣ ስትዘልፉ ምን ስትሉ አይ ነቢዩላህ ዒሳ ዓለይሂ ሰላም ስለ ጀነት አስተምረዋል። በጀነት ውስጥ የሚገኘውን አስተምረዋል። እነሱ ያው ማስረጃ ላሳያችሁ። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዓለይሂ አልጀና አለ። እነሆ በአላህ ላይ ያጋራ ሰው ገነትን አላህ እርም አድርጎበታል ብሎ ተናገረ። ስለዚህ መሲሁ ዒሳ ዓለይሂ ሰላም ስለ ገነት አስተምሯቸዋል ማለት ነው። ይህን ይመስላል። እሺ ገስት ላይ ሰው አይታየኝም። የገባ ክርስቲያን ካለ መጠየቅ ይችላል። ክርስቲያን አለ ገስት ላይ ጥያቄ አለ። ይሁስ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ጊዜ ምንም ገስት ላይ ሰው ይታየኛል። አንድ ጊዜ ቆይ ሰይዲ ተሳ ተሳላኝ መጨረሻችን አንዴ አድሚኖችን ሁሉ አላህ ይላዘው አሰጣቸው ማለት እዚህ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄ ምንድነው? ጥያቄ ከዚህ በፊት ለ2 ዓመት ውትድርና ቤት ነበርኩኝና እዛ እያለሁ 2 ረመዳን አልጾምኩም ማለት ነው። እና እሱን እንዴት ነው አሁን የሚለውን ነበረ መጠየቅ የመጣሁት። ለስንት ዓመት ነው ሶላትን ያቋረጥክ? 2 ዓመት ከምናምን። ኔትወርክ ይዟል ሚውት አድርግ እያለ ያለው እሱ 2 ዓመት ውትድር ላይ ነበርኩ።
እና ረመዳን ለሁለት ዓመት እንዴት ነው ያደረገው? ወደ አላህ ተውበት ማድረግ ነው የሚጠበቅበት። ወደ አላህ ተውበት ማድረግ። ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ልታስረዳኝ የፈለኩትኝ እንትን ታውቃለህ፣ እንጉዳይ የሚባለው አዎ፣ ስለሱ ልታስረዳኝ። ምን ላስረዳሽ ስለሱ? ማለት እንትኑ በስተክክል አልሰማሁትም። ለዛ ነው ውሃ ላይ ያረፈው፣ ባህር ላይ ያረፈው አሳ መሰል ነገሮች ሆኑ፣ ምድር ላይ ያረፈው ደግሞ እንጉዳይ ነገሮች ሆኑ። አይ ስህተት ነው። ይሄ ተሳሳተ አባባል። አይ አልተረዳኝም መሰለኝ። ረመዳንን ነው ያልኩት። ረመዳን ከሆነ ቀዳ ማውጣት አለበት። እሺ ውሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው አለ አልሐምዱሊላህ። ጥያቄ ነበረኝ። እሺ መውሊድ አክባሪዎች የሚያርዱት ስጋ ይበላል ወይስ አይበላም? ያኔ ለመውሊድ ብለው ታረዱ? ያ ለቢድዓ ተብሎ የሚታረድ ስለሆነ አይበላም። ሼኽ ሷሊህ አልፈውዛን ታላቁ ዓሊም ተጠይቀው አይበላም ብለው ተናግረዋል። ለሰርግ ምናምንስ ቤታቸው ቢያርዱ እንደዚሁ ያለ ምክንያት ማለት ነው? ያ አኺ በአላህ ላይ እነዚህ ሰዎች የሚያጋሩ ናቸው። ከአላህ ውጭ ሌላን አካል የሚለምኑ የሚጣሩ ናቸው። የአላህን ባህሪ የሚያስተባብሉ ናቸው። እነዚህ ያረዱት በፍጹም አይበላም። መርሐባ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ የሆነ ወንድሜ ነበርና እንደ አጋጣሚ ታገር ቤት ወጥቶ ክርስትና ተነስቶ ለአንድ ወር ቆይቶ ነበረ እና እዛ ክርስትና የተነሳበት ቤት ከዛ በኋላ በአንደኛው ወር ወጥቶ ሄደ። ከዛ ወደ እምነቱ ነው የተመለሰው። ግን አይሰግድም። እምነቱን አሁን ክርስቲያን ነገሮችን አቁሟል። አሁን ይሄ ሰውዬ በምንድን ነው መስገድ ወይንም ደግሞ እንትን ማውጣት ይችላል? ከወደ ኩፍር ተመልሰው ከሆነ ሰውየው ምንም ቀዳ የለበትም ስላለፈው። ነገር ግን ስህተት ከሆነ ተውበት አድርጎ ያንን ቀዳ ማውጣት አለበት። አይ በልጅነቱ ነው እና ወጣና ተቤት እንዳጋጣሚ እዛ የገባበት ቤት ክርስትና ነሱት። አንድ ወር ቆይቶ በአንደኛው ወር ነው እሱ ወጣ። ተዛ ቤት ወጥቶ መልሶ ወደ እምነቱ ነው የተመለሰውና እንደገና ሻዳ መያዝ አለበት ወይንስ በዛው በመጀመሪያው መዝረግ አለበት? ከእስልምና ወጥቶ ከሆነ ሻዳ መያዝ አለበት። እንደገና ሻዳ መያዝ ፈልገዋል። አይሽ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አለ አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ የሆነ ጓደኛዬ ጥርሱን ያመዋል። አላህ ይሽራ። ዛን የሲጋራን ይሄ የሲጋራ ጭንቅላት የለም ሲጋራም ማለት ነው ትንባውን ማለት ነው መድኃኒት ነው ሲባል ጥርስ ውስጥ ማድረግ ይቻላል ወይስ አይቻልም? አይቻልም። በሐራም ነገር መድኃኒት ማድረግ አሁንም አለ የሆነ ሱዳኖቹ ምናምን ቱፋ ነው ምንድን ነው ባለው ሰፋ ነው ባለው እሱም እንደ ሲጋራ ራሱ ነው። አስካሪ ማን ነው? ጎጂ የሆኑ ነገራቶች ከሆኑ አይቻልም እነሱን መጠቀም። አየ ኢንሻአላህ ጀዛከላህ ኸይረን።
السلام عليكم. وعليكم السلام ورحمة الله. አንድ ጓደኛዬ ቀዳ ነበራትና 4 ቀን አሁን እንዴት ነው መክፈል የምችለው? ረመዳንም ደረሰ ሳትከፍል በጣም በኋላ ማውጣት ደረሳ። እሺ ከላይ ያለው ሰላም ብያለሁ። ይሰማል ይሰማል። ከላይ ያለው አለች ቤቷን አንሳው። ሰላም 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 አለይኩም። ሰላም አለይኩም። ሰላም አዙ ሰላም ነው። አልሐምዱሊላህ። የሆነ ጓደኛዬ እዚህ ጋር መጀመሪያ ክርስቲያን ነበረ። የሆነ ስራ ላይ አንድ ላይ ሆነን ማለት ነው ስራ የምንሰራበት ቦታ መጀመሪያ ክርስቲያን ነበረ። አሁን ከኔ ጋር ሆኖ እስልምና ተቀብሎ ሻዳ የራሴ አስይዤዋለሁ። ያ እንዴት ይታያል? ያንን ልጠይቅ ነበረ። ትክክል ሻዳ ከያዝከው በቂ ነው እሱ ራሱ። እሺ በቃ አመሰግናለሁ። አንተ ሰጠራችሁ በቂ ነው። እሺ ያሱ السلام عليكم ورحمة الله وبركاته. የኔ ጥያቄ ስለ ዘካተል ማል ነው እና ባንክ ላይ ያለውና አሁን ያው ሰው ሀገር ያለን ሰዎች ደሞዝ ስንቀበል አሁን በየወሩ አይደል የተቀመጠው 1 አመት ሞልቶት ድጋሚ አሁን ስንቀበል ያለው እሱን ጨምረን ነው እንትን ምንለው ዘካተል ማል እናወጣው ወይስ እንዴት ነው? እሺ ነው ማለት ባንክ ላይ ያለው ብር አመት ሞልቶት ሲሆን አሁን የዚህን ወር ደሞዝ ስንቀበል ማለት እሱንም አንድ ላይ ደምረን ነው ዘካተል ማሉን የምናወጣው ወይስ ይሄኛውም 1 አመት መሙላት አለበት አሁን የምንቀበለው ማለት ነው? ሁሉንም ደምራችሁ ነው የሚወጣው። እሺ ሌላው ማለት አሁን አንድ ሰው ባለቤቱ ስራ ከሌለው የዘካተል ማል ብር መስጠት ይችላል ለባለቤቱ ወይስ ግዴታ ለሌላ ሰው ነው መስጠት ያለበት? ቼክ ያለሽ ዘካ ባለቤትሽ ጋር ከሆነ ለእሱ ትሰጪዋለሽ።